ምንድነው መድብል? ምን ሆነክ ነው? ብሩክ ምን ሆነ? ብሩክ ምን? ሄሎ ስላየው በጣም ደስ ብሎኛል። ዝና ደስ ያለሽ ለአንቺ ነው ወይስ ለኔ ነው? አረ ላንተ ነው ዝና። ቆይ ደግሞ ጎዱ እንደ ይመጣው እሱን ተይው በእናትሽ። እያዩ ጎዱትኛለሽ እንዴ? ሆስፒታል እኮ ነው ያልኩት። በሰባት ዘሬ ገጥሞ የማያውቅ ነገር እኮ ነው የገጠመኝ። ሉላና ጠበቃውን ሞገስ እጅ ከፍንጅ ያዛቸው። መድብል ስለ ብሩክ ያለበትን ቦታ አወቀ። እናም እንግዲህ ብሩክን ለማዳን አንድ ሰው ግዴታ መስዋዕት መሆን ይኖርበታልና ጓደኛዬም እኔም ተመካክረን ፕላን አውጥተን ጨርሰናል፣ እዛ ግቢ እንከባለን ብለዋል። ካሊብም በዛ ምሽት እንግዲህ ብሩክ እንዲገደል ትዕዛዝ ሰጥቷል ማለት ነው። ዝናም ኤፍራታን ሊገላት ተስማምቷል። ኤፍራታ የእውነት ትሞት ይሆን? ማህሌትም ስለ ኤፍራታ ሁሉን ነገር ሳታውቅ ወዲያን ታመጣልሃለሁ ብለዋለች። ኤፍራታ እህቷን አሳልፋ ለዝና የእውነት ልትሰጠው ይሆን? ምሳሌ ጥያቄዋ ምላሽ አጥቷል። ቀን በቀን ስለ አባቷ መጠየቋን አላበቃም ብላለች። በዛ ላይ ደግሞ ትምህርት ቤትም እየሄደች አይደለም። መርዞ ደላላውም ቅድስትን አፍቅሬሻለሁ ብሏታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልን እያልን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው ሳምንት እንደተመለከት ነው ምሳሌ ተከታታይ ድራማ የብሩክን ኬዝ የያዘው ፖሊስ ለመድብል ደውሎለት ነበር እና መድብልም ስልኩን ለማንሳት እጅግ በጣም ተደናግጦ ስለነበር ብድግ ቁጭ እያለ ነበር። የሚያደርገውን ሁሉ አጥቶ ነበር ማለት ነው። እናም ድንገት አሁን ይሄንን ስልክ ባነሳው ወንድምህ ሞቷል ቢለኝ ምን ላደርግ ነው? ምን ልሆን ነው? የሚል ጭንቀት ፈጥሮበት ነበር። እናም እንግዲህ ስልኩን አንስተውት ስለ ብሩክ አንዳንድ ነገሮችን እንደጠየቋቸው ነበር ማለት ነው። ቅድስትም ምሳሌን ይዤ ላልተወሰነ ጊዜ ወደ ቤተሰቦች ጋር ክፍለ ሀገር ብሄድስ? እሷም ጥያቄዋን ይሄን ምላሽ ያጣ ጥያቄዋን መልስ እንድታገኝ እንድትረጋጋ ይዣት ልሄድ ብላ ነበር። መድብል ግን በጭራሽ እንደዛ መሆን የለበትም። እንደዛ ከሆነ ሁሉንም ቤተሰብ ብናልቅስ ሁላችንም አለቅን ማለት ደግሞ እሷ ቤተሰቧን ማንነቷን ሳታውቅ ብትቀርስ? እንደዛ ነው የፈለግሽው ቅድስት? በጭራሽ ይሄ መፍትሄ አይሆንም፣ እንደዛ አይሆንም ብላለች። ቅድስት እንግዲያስ የምሳሌን ጥያቄ እኔ መመለስ አልቻልኩም። የሷን የማያቋርጥ ጥያቄ ለመመለስ ምን ላድርግ? በዛ ላይ ትምህርት ቤት እየሄደች አይደለም፣ ቤት ውስጥ ድብርቱ። ስለዚህ እኔ እኮ ለሷ ብዬ ነው እያለች ነበር። መድብል ይሄ መፍትሄ ሊሆን እንደማይችል ነግሯታል ማለት ነው። እናም ቅድስት እንግዲህ ከቤት ወደ ሱቅ ወጣ ነበር አንዳንድ እቃዎችን ለመግዛት ብላ በወጣችበት መርዞ ደላላውን መንገድ ላይ አግኝታው ነበር ማለት ነው። እና መርዞ ደላላውን እንዴ ዲያጣ ያለችው ነገር እውነት ነው እንዴ? ግን አንተ አንድ ሰው ነህ እያለችው ነበር። እሱም ምን ለማለት ፈልገሽ ነው እያላት፣ ግን ደግሞ በፍቅሯ እንዴት ተንቀዋለለ እየነገራት ነበር። ወድጄሻለሁ፣ አፍቅሬሻለሁ ብሏት ነበር። መርዞ እንደዛ ቢላትም ቅድስትም እንግዲህ ደሞ ደላላ ያፈቅራል እንዴ እያለችው ነበር። እንደ ደላላ ዲብና አርጎ ነው የሚያፈቅረው እያላት እንግዲህ ሀሳቡን ፍቅሩን ቢገልጽም ግን ደግሞ ተስፋ እንዳይኖረው ምላሽ ሰጥተዋለች። መርዞ እኔ የራሴ ህይወት አለኝ፣ አሁን ላይ ደግሞ በአብሮኝ ባይኖርም ግን ደግሞ አሁንም ሆነ ወደፊትም ሳፈቅረው የምኖረው ሌላ ህይወት በጭራሽ የማልመኝ የራሴ የሆነ ህይወት አለኝ፣ የምወደው ሰው በህይወቴ አለ፣ ባላለኝ ብለው ነበር። መርዞም እንደዛ ስትለው በጣም ደብሮ ስለነበረ ለዳጣ ደውሏል። ዳጣም ዝና ያለበት ድርሽ አልልም ብላ በጭራሽ አሻፈረኝ ብላለች። ግን ደግሞ ምንም ነገር እንደማይፈጠር ቃል ገብተውላት እባክሽ ነይ ቶሎ እያላት ነበር። እናም መርዞ ደላላውን እንደ ዝና ነው እንደላከ ብትለውም ስለ ዝና እንደማያውቅና እሱ ራሱ ያለችበት ቦታ ድረስ መሄድ እንደሚችል ጠይቋት ነበር። እሷም እንዳትመጣ ዝና ይሆን የላከ ብትልም እሱ ይሄን ስም እንደማያውቀውም ጭምር ነግሯታል። እንግዲህ አስናት ቶሎ ብላ ያለችበትን ቦታ ስትነግረው ያለችበት አካባቢ የሀብታም ሰፈር በመሆኑ አንቺ የቱጃር ልጅ ነሽ? እንዲህ አካባቢ እኮ የቱጃር ቤተሰብ ነው እያላት ነበር። እነሷም የቱጃር ልጅ እንደሆነች ነግረው እንግዲህ መርዞ ደላላው ቅድስት ባለትዳር ስለሆነች ስለደበረው
አሁን ደግሞ ዳጣ ጋር መሆን እንደፈለገ ነግሯት ነበር። ዳጣ ምን እየቀለድክ ነው? እና ታዲያ እኔ እንደዚህ አይነት ህይወት አስቤም አላቅም፣ ሲጀመርም እንደዛ አልፈልግም፣ የፈለግኩ ለሌላ ጉዳይ ነበር ብለዋለች። እሱም ምንድነው እንግዲህ ለሰላም ባል እንዲሆንና ለኤቢ ምላሽ እንድታገኝ ለቤተሰቡ አፍ ማዘጊያ የውሸት ባል ሆኖ አባት እንዲሆን ጠይቀው ነበር። መጀመሪያ አግብቶ አባት የሚሆን መስሎት እጅግ በጣም ደስ ብሎት ነበር። ግን እኮ የልጁ ያንተ አይደለም ኮሚሽን አለው ስትለውም ተስማምቶ ነበር። በትብብር ስትለው ግን እኔ የራሴ ልጅ ካልሆነ አልፈልግም ብሏል ማለት ነው። መድብል የወንድሙ ጉዳይ ትልቅ ስጋት ፈጥሮበታል። ስለ ወንድሜ አንድ ነገር ማወቅ አለብኝ፣ ወይ ሙቷል ወይ አለ የሚለውን ነገር ማወቅ አለብኝ እያለ ነው። ሞገስና መድብል ቁጭ ብለው እያወሩ ሳለ ምሳሌ መታለች። ምሳሌ መታ ስለ ቅድስት ብትጠይቅም ቅድስት ወደ ሱቅ እንደወጣች ነግረዋት፣ ግን ደግሞ ታግታበት ስለነበረው አካባቢ እየጠየቀች ነበር። ሲጠይቋትም ታግቻለሁ እንዴ ስትል አይ ማለት የቆየሽበት ቦታ ብሎ ሀሳቡን አስቀይሯታል ሞገስ። እነዛ አካባቢ ብዙ ሰዎች እንዳሉ ጡንቻሞች ብዙ ጋርዶች እንዳሉና ሌላ ድምጽ ምናምን ሰምታ እንደማታውቅ ግን ደግሞ እዛ ቦታ ላይ ብዙ ሰው እንዳለ እንድትንቀሳቀስ ሲፈቅድላት ብዙ ሰዎችን እንዳየች እንዲሁም ታግታ እዛ ስታለቅስ የምትውል ሴትም እንዲያለች ጭምር ስለ ሁሉም ነገር ተናግራለች ማለት ነው። ቦታውን አሁን ታውቂዋለሽ ወይ ቢሏትም ቦታውን እንደማታስታውስ ተናግራ ግን ደግሞ በጣም ብዙ ክፍሎችም እንዳሉት ጭምርም ተናግራለች ማለት ነው። እና መድብል እንግዲህ እሷ ባታውቀውም ታዲያ ጓደኛ ያቅ የለም እንዴ ብሎታል ሞገስ። እሱማ እሺ ከወዳጄ ጋር አወራለሁ ብሎ ነበር። ዝና በተፈጠረው ነገር እስካሁን ድረስ እንግዲህ ጤናማ ሀሳብ ማሰብ ያቆመ ይመስላል። ማለትም በደረሰበት መታገት ትንሽ የጤና መታወክ ሳይገጥመው አይቀርም። ግን ደግሞ አሁንም ቢሆን ለተንኮል ወደ ኋላ አላለምና እንግዲህ ኤፍራታን ለመግደል ተዘጋጅቷል ማለት ነው። ኤፍራታን ቤቷ ሂዶ ቢገላት ያው ወንጀሉ ከባድ ስለሆነ እነሱንም በድብቅ ለማድረግ እንዲመቸው በገዛ እህቷ በኩል ሊያጠምዳት ተዘጋጅቷል። ማህሌትን ኤፍራታን ወደሱ እንድታመጣለት ጠይቋታል ማለት ነው። ማህሌትም ስለሱ እንደናፈቃት አይነት ነገር ምናምን ብትቆጣቋጥም አይ አንቺ ስትቅለሸለሽ አያምርብሽም፣ እምርቦሻል እንደምትበባተሻል እያላት ነበር። እሷ ገንዘብ ሳትወ ሳይሆን እሱ ናፍቋት እንደሆነ ብትነግረውም እሱ ግን በጭራሽ ሊያምናት ፈቃደኛ አይደለም። እናም እንግዲህ ማህሌት እልቁንስ አሁን እህትሽን አምጫት ወዲኔ ኤፍራታን ወዲኔ አምጫት ብሏት ነበር። እሷም እሺ በቃ ሳታቅ አመጣታለሁ፣ አንተ የምታስብኝ ቦታ መምጣት እችላለሁ ብላለች። ኤፍራታን ብቻዋን እንደማትሞት ተናግራ ነበር። ግን ደግሞ አሁን በማታውቀው መንገድ ወደ ዝና ልትወስዳት ተስማምታለች ማለት ነው። ካሌብ እና ዝናም አውርተው ነበር ስለ ብሩክ ያለው ነገር ምንም እንዲያሳስበውና ሁሉም ነገር በጥንቃቄ መጠናቀቅ እንደሚችል ለዝና ነግሮታል ማለት ነው። ዝናም የኤፍራታ ጉዳይ ለሱ ቀላል እንደሆነና በእህቷ በኩል ሁሉንም ነገር እንደሚጨርሰው ተስማምተዋል። እናም ደግሞ ዝና እነዚህ ሰዎች ቀላል ሰዎች አይደሉም፣ በጣም ከባድ ሰዎች ናቸው፣ ጥንቃቄ ያስፈልጋል፣ ሁሉም ነገር መቋጨት አለበት፣ ለዛ ደግሞ ብሩክ መገደል አለበት ብሎ ወስኗል ማለት ነው። ካሌብም እሺ እሷ ያሳስብህም፣ በጥንቃቄ ሁሉንም ነገር እናደርጋለን፣ አንተ ግን የልጅቷን ነገር ችላ አትበል ብሎታል። እሱም በሐሳቧ ተስማምቷል። መድብልና ጓደኛውም የቅርብ ወዳጁ ምሳሌ ስለነበረችበት ቦታ አጥርተዋል። ስለ ቤቱም ስለ እዛ ቦታ ያለው አካባቢም ምን እንደሚሰራበትና ምን እንደሚደረግበት ጭምርም ሁሉንም ነገር እንግዲህ አጣርተዋል ማለት ነው። እናም መድብል እና ጓደኛው አንድ ውሳኔን ወስነዋል። ይህንንም ውሳኔውን ለሞገስ ነግረውታል ማለት ነው። ሞገስ በጭራሽ እንደዛ ማድረግ የለብንም እያለ ነው። መድብል ደግሞ ግዴታ አማራጫችን አንድና አንድ ብቻ ነው፣ ሰብረን መግባት አለብን እያለ ነው። ሞገስም ለምንድነው ለፖሊስ የማናሳውቀው ቢልም ፖሊስ እዛ ገና ሄዶ እንትን እስከሚል ድረስ ከባድ ችግር ይፈጠራል። ከዚህ ሁሉ ግን እኛ ፖሊስ ሳያውቅ ከሁሉም መቅደም አለብን። እኛ ለፖሊስ ብናመለክት ፖሊሶች እዛ የራሳቸው ሰዎች ስላሏቸው ከኛ በፊት መረጃው ይደርሳቸዋል እና ስለዚህ ይሄ ነገር እንዳይፈጠር እኛ ራሳችን ቀድመን መድረስ ይኖርብናል የሚል ሀሳብ አምጥቷል። ሞገስ ግን የፈራ ይመስላል። ግን ደግሞ መድብል እንዲፈራ ማን ነው እንዲጀግን እየረዳው ይገኛል። እናም
መድብል እንዳለው ከሆነ እንግዲህ ሰዎቹ አደገኛና ከባድ ወንጀለኞች ቢሆኑም ግን ደግሞ የአንድ ሰው መስዋዕትነት ተከፍሎ ግዴታ ሞገስም ለሚስቱ ለሉላ ሲል እነሱም ደግሞ ለወንድሙ ሲል ብቻ አንድ መስዋዕት መከፈል እንዳለበትም ተናግሯል ማለት ነው። በሌላ በኩል ሞገስ ሀብቱን ለማስመለስ ተፍ እያለ ያለበት ጠበቃ እንግዲህ ሉላን አጥምዷል ማለት ነው። ሉላን ያፈቀራት ይመስላል የአይነ ፍቅር ወይም ላመሉ ብቻ ግን ገና ሞገስ ጋር እንዳለች ነበር አይኗን የጣለባት። ሞገስና ሉላ ስላለው ነገር ለመነጋገር በሄዱበት ሞገስ መድብል ስልክ ደውሎ አሁኑኑ ፈልጋለሁ ሲለው ከዛ ተመልሷል። ከዛም ሲመለስ በቃ ሌላ ጊዜ ሲል እንዴ አንተ ችላ ያልከውን ጉዳይ እኛ ለማስጨረስ ይከብደናል ብሎት ነበር። ግን ደግሞ ይህ ጉዳይ አስቸኳይ እንደሆነና ሌላ ጊዜ መጨረስ እንደሚችል ሲነግረውም በቃ አንተ የምትሄድ ከሆነ እኮ ባለቤትህ ማስጨረስ ትችላለች፣ የሚፈራረሙ ወረቀቶች አሉ፣ እነሱን ፈራርማ እሷ መሄድ ትችላለች። አንተ ችላ ያልከውን ጉዳይ እኛ እንድናፋጥንልህ አጠብቅ ብሎት ነበር። አይ እሷን ቤት ማድረስ ይኖርብኛል ቢልም እኔ ራሴ አደርሳታለሁ፣ መኪና ስላለ ችግር የለውም፣ ወረቀቶቹን ፈራርማ ከዛን ያድርሻት እሄዳለሁ ብሎት ነበር። ሞገስም ተደናግጦና ቸኩሎ ስለነበረ እሺ ብሎ ወደ ቤት ሲሮጥ ሄዷል። እናም እንግዲህ ጠበቃው ስለ ሉላ፣ ስለ ቁንጅናዋ፣ ስለ ውበቷ እየደጋግሞ እየነገራት ነበር ማለት ነው። እሷም አመሰግናለሁ፣ ስለዚህ ልትነግረኝ ነው እንዲያስቀርኸኝ ወረቀቱን አምጣ ልፈርምና ልሄድ እያለችው ነበር። እሱም መኪና ውስጥ ነው። እሺ በቃ እዛው አስፈርምሻለሁ ብሏት ወደ ቤት ከሸኛት በኋላ ቤት ሲገቡ ስለ ቤቱና ስለ እሷ እየተቸ ነበር። አንቺን የመሰልሽ ቆንጆ፣ በዚህ ቤት ግን ጥሩ አይደለም፣ ቤቱና አንቺ አትመጣጠኑም፣ ይሄ ቤት አንቺን አይመጥንሽም፣ አንቺን የመሰልሽ ቆንጆ በዚህ ትንሽዬ ቤት እያለ እንግዲህ በሀብትና በንብረት እያማለላት ነበር። እሷ እሺ ብላ ተደራድራ ከሱ ጋር ከሆነች ሀብትና ንብረቱን በነፃ እንደሚያስመልስላቸውም ጭምር እየነገራት ነበር። በስተመጨረሻም እጇን ይዞ እየተንጓተታት እንግዲህ ሞገስ እጅ ከፍንጅ ይዟቸዋል ማለት ነው። ምን ሊፈጠር ይችል ይሆን? ሞገስ የእውነት ወንድ ይሆን ወይስ ደግሞ አሁንም እንደዝና ጥሎ ይሮጣል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ